Ethiopia Link. Mustawaji Ethiopia Link. አንድ አንጋፋ ቲያትር ቤት መኪና አገተ። መኪና ያገተው ቲያትር ቤት የቱ ነው? ቲያትር ቤቱ መኪናውን ያገተው ለምንድነው? ይሄ ያለ እንዲሁም አንጋፋውና ተወዳጁ የሀገር ፍቅር ቲያትር ቤት ነው መኪና ያገተው። ሀገር ፍቅር ቲያትር ቤት በግቢው ውስጥ የሚገኝን ታሪካዊና ትልቅ ማስታወሻ የሆነ ንብረት መኪና ስለወደመበት ወይ ጉዳት በማድረሱና ይሄ ጉዳት የደረሰበት አካል ወደ ነበረበት ቦታ እስኪመለስ ድረስ በመሰራት በመጠገን መኪናው ከዛ ግቢ አይወጣም ተብሏል። ንብረትነቱ ዘሪሁን አፈወርቅ የተባለ አርቲስት መኪና ነው በግቢው እንዲታገት የተደረገው። መኪናው ለእገታ ያበቃው ነገር ደግሞ በአንጋፋውና በተወዳጁ ሀገር ፍቅር ቲያትር ቤት የተከሰተው በሐሙስ ዕለት ምሽት በግምት 2:30 ሲል ነው። በቲያትር ቤቱ ቅጽር ግቢ ውስጥ ሰሌዳው ኦሮ ኮድ 335575 የሆነ ዘመናዊ መኪና ይገባል። አገባቡ ደግሞ ምሽት እንደመሆኑ መጠን በግቢው ውስጥ አሳድሮ ማለዳ ወደ መደበኛው ስራው እንዲንቀሳቀስ ነበር ወደ ግቢው የገባው። እናም በነበረበት ባገኘው ባዶ ቦታ ላይ መኪናውን ለማቆም ሹፌር እንቅስቃሴ ያደርጋል። እንቅስቃሴ የሚያደርገው ወደ ኋላ እየሄደ ነበር። ወደ ኋላ እየሄደ ቦታ ይዞ ለመቆም በሚንቀሳቀስበት ወቅት ይሄንን ጥረት በሚያደርግበት ወቅት ሹፌሩ በ1994 ዓመተ ምህረት በቀራጺ ተስፋዬ ገብሬ የተበረከተና ለአርቲስቶች እንዲሁም ለቲያትር ቤቱ ማስታወሻ የተሰጠ ሐውልትን ይገጫል። በግጭቱም የመኪናው የኋላ መስታወት ሙሉ ለሙሉ ጉዳት ሲደርስበት የሐውልቱ ማስቀመጫ ደግሞ ከጥቅም ውጪ ይሆናል። ሐውልቱንም ከመውደቅ መኪናው ላይ ተደግፎ ይንጠለጠላል። አሁን መኪናው ቢንቀሳቀስ ሐውልቱ ሙሉ ለሙሉ ወድቆ ጉዳት ይደርስበታል ወይንም አገልግሎት የነበረው ማስታወሻነቱ ይጠፋል ማለት ነው። ነገር ግን መኪናውን ተደግፎ ቆሟል። ይህ በመሆኑ ምክንያት ሰዎች ንብረት ላይ ጉዳት እንዳደረሰ በስፍራው የነበሩ ሰዎች እንቅስቃሴ እንዳያደርግ ያደርጉታል። ሹፌሩም ከዚህ እንቅስቃሴው ይታገታል። በነገራችን ላይ ይህን መኪና ያሽከረክር የነበረው የመኪናው ባለቤት ወይንም ሹፌር ሳይሆን ሌላ ሹፌር ነው ሲሉ ምንጮች ገልጸዋል። ይህን ጉዳት ካደረሰ በኋላ ንብረቱን ለማሰራት ባለሙያዎች ይዞ መጥቶ ነበር። ሐሙስ ዕለት ጉዳቱ እንደመድረሱ መጠን እስከዛሬ ድረስ ለምቆየ ለሚሉ አድማጮች ነገር ግን ሊሰሩ የመጡት ባለሙያዎች ያንን ታሪካዊ ሐውልት ለመስራት ትክክለኛ ባለሙያዎች ሳይሆኑ የሌላ ባለሙያዎች ናቸው ተብሏል። እናም ቲያትር ቤቱ ይሄ መሰራት ያለበት በትክክለኛ ቀራጺዎች ስለሆነ እነዛ የቀራጺ ባለሙያዎች ታይቶ እስኪታደስ ድረስ መኪናው ከዚህ ግቢ አይወጣም ብሎ አግቶታል። ይሄ መቼ ነው የሚሆነው ብለን ቲያትር ቤቱን ምንጮች ጠይቀን ነበር። ለሰኞ ቀጠሮ እንደተያዘና ሰኞ ዕለት እነዚህ ባለሙያዎች መጥተው በመኪና ግጭት ጉዳት የደረሰበትን የቲያትር ቤቱ ቅጽር ግቢ ውስጥ የሚገኘውን ሐውልት ካዩና ለመጠገን ከተስማሙ በኋላ መኪናው እንዲንቀሳቀስ ይደረጋል ሲሉ ነው የገለጹት። የትራፊክ ፖሊስም መጥቶ የመኪናውን አንዱን ሰሌዳ እንደወሰደውና ጉዳዩ በፖሊስ እንደተያዘ እነዚሁ ምንጮች ጨምረው ገልጸዋል።